እኛ አሳስቦን የነበረው አንቺ ጠፍተሽ በነበረ ሰዓት ያንቺ ደህንነት ምን ትሆናለች የሚለው ነገር ነበር እንጂ ሌላ ነገር አልነበር። ግን አሁን እግዚአብሔር ይመስገን በሰላም መታውን አውጪ እኛ ያለን ከጎንሽ። አብርሃም በየትኛውም መንገድ ቢሆን ይረዳሻል፣ ችግር የለውም። አስገድደውሽም የሆነ ነገር አርገው ሊሆን ይችላል። ምንም ሰላም እንዴት ናችሁ የኛ ውድና የተከበራችሁ ምርጥ ፋሚሊዎች? እናም የሄርሚና የአብርሽ ፋሚሊዎች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እናንተም ደህና ሰላም ጤና እንደሆናችሁ ባላችሁ በሰላም ጤና እንደሆናችሁ ተስፋ እናደርጋለን። እንግዲህ ወደ ደስታችን ተመልሰናል ማለት ነው ፋሚሊ። ዛሬ በከባዱ በደስታ ነው የመጣ ነው ማለት ነው ፋሚሊ። በጣም ደስ ብሎን ነው የመጣ ነው። በቅድሚያ ሰላም እንበላችሁ። ሰላም ባላችሁ። ሰላም ፋሚሊዎች እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን እኛ ደህና ነን። ሰላም እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እንኳን ደስ አላችሁ። ደስ ብሎናል። ዛሬ ደስታችን ቀን ነው። ሰላም ፋሚሊዎች እንዴት ናችሁ? እኛ ደህና ነን። ደህና እንደሆናችሁልን ተስፋ እናደርጋለን። እና ፋሚሊ ዛሬ ሽብርቅ ደስ ብሎን ነው በቃ የመጣ ነው። ምን ልበላችሁ እስካሁን ስንጨነቅበት በቃ ግራ የተጋባንበት ጊዜ ላይ እንደነበረን ያው ሁላችንም እናውቃለን። እና ዛሬ ያው ከጭንቀት ወደ ደስታ መተናል፣ ከሀዘን ወደ ደስታ መተናል። እና ደስታችንን ዛሬ ከእናንተ ጋር አብረን እየተካፈልን እንቆያለን ማለት ነው ፋሚሊ። እና በቃ ደስ ብሎናል። የምሬን ነው የምላችሁ፣ በጣም ደስ ብሎናል። ሄርሚ እንደዚህ ናፍቃን እንደዚህ በስመ አብ ቤታችን ሁላ እንደዚህ ሀዘን በሀዘን ሆኖ የሄርሚ እንትን በቃ እና ፋሚሊ ዛሬ በጣም ደስ ብሎን የመጣ ነው። ሄርሚ በመምጣቷ በጣም ደስ ብሎናል ፋሚሊ። ያው ማለት የኛ ብቻ ደስታ ሳይሆን የመላው የፋሚሊ የሁሉም ደስታ ሻማ ዛሬ ድግስ ነው። እኛ ጋር ድግስ ነው ዛሬ። ቅውጥ አድርገን ነው ምን ደግሰው። የምሬን ነው የምላችሁ። እና አብርሃም እንኳን ደስ አለ ብለናል። እና ለሁሉም ለፋሚሊ ለግሬስ ፋሚሊ ለአብርሃም እና ለሄርሚ ፋሚሊ እንኳን ደስ አላችሁ ማለት እንፈልጋለን። እና ደስ ብሎ ነው ዛሬ የመጣ ነው። እና በቃ ምን ልበላችሁ ማታ በቃ ተንበርክከን ፈጣራችንን እየለመንን ነበር። የምሬን ነው የምላችሁ ምናምን እያለን እና ፋሚሊ ከምንም በላይ ግን በቃ ምንም ትሁን ምንም አይነት ጊዜ ብታሳልፍ ዋና በሰላም መምጣቷ ነው አይደል? ከምንም በላይ ማለት ነው። ማለት ሌላው ያለው ነገር ምናምን ቀስ በቀስ ይደረስበታል። መፍትሄ ያገኛል። ያለው ነገር በሂደት የሚፈታ ነገር ስለሆነ ዋናው እሷ ምንም ነገር ሳትሆን መመለሷ ነው። ምንም ነገር በቃ ምንም አንድ አካሏ ምንም ነገር ምንም ሳይጎል በመምጣቷ በቃ ዋነኛ ደስ የሚለው ነገር ይሄ ነው አይደል? እና ያው አንድ ራሱ እኮ ማታ የነበረው ደስታ በኢየሱስ ግን ፋሚሊ የምር እንደዚህ አይነት ደስታ ራሱ ከአብርሃም ስታዩ ምን አይነት ሰላም ነው ያለው። እናቴ እንደዚህ በዚህ ነው ያክል ይዘለው ከተፈው እኮ በቃ ያላቸው ፍቅርም በቃ እግዚአብሔርም በጣም ነበር የሚያስቀናው። ኢየሱስ የምሬን ነው። በቃ እንደዚህ ፍንድቅድቅ እያለ ምናምን እሷ ትመጣለች ተብሎ ጨንቆት ካስታውሰው ወደዛ ሲሮጥ ምናምን ነገር ግራ ገብቶት ወደዛ ሲል ማለት ነው። እና በዚህ ነው ያክል ታውቃላችሁ ደስታ። እና ያው ፍቅራችሁን ያብዛልን እንላለን። አሜን አሜን። ያው ብዙ ጊዜ ማለት ቻሌንጅ አሪፍ ነው ማለት ለፍቅር ያጠናክራል እኮ ቻሌንጅ ከሌለው ፍቅር አንዱ አካል ነው። ፍቅር አይመስልም ታውቃለህ። ቻሌንጅ ሲኖረው ፍቅር ይጨምራል ምናምን፣ ለዛ ያለ ስሜት ይጨምራል፣ ብዙ ነገር እንትን ይላል። እና በቃ ፋሚሊ ደስ ብሎን ምናምን እና በቃ የሆነ ተሰብስበን ምናምን ማታ ፏ ስንል የነበረው የምሬን ነው እሷ በመገኘቷ ማለት ነው። እና ብንችል ማታ ጨለመብን እንጂ የምሬን ነው ማታ ቪዲዮ አድርገን ብንለቅ በጣም ደስ ይለን ነበር። የማታ ደስታ ብንለቅላችሁ ከቪዲዮ በኋላ ራሱን ቀጥሏለን ብለናል። ከቻልን ፋሚሊ ላይቭ እንገባና ፕሮግራማችን ላይ ማለት ነው። የምሬን ነው ሄርሚ በመገኘቷ ከባድ ሴርሞኒ እናዘጋጃለን ብለን አስበናል። ከቻልን ላይቭ እንከፍትና ከናንተ ጋራ ጊዜውን አብረን እናሳልፋለን ብለን ተስፋ እናደርጋለን ፋሚሊ። እና በቃ ስላችሁ ለአብርሃም የሚገባው ይሄ ደስታ ነው። ገብቷችኋል? እንደዚህ ፍንድቅድቅ ሲል ሁሌ ፈገግ ሲል ምናምን ነው ደስ የሚለው ፋሚሊ። እና በቃ ምን ልበላችሁ ሁሉም
ተደስቶ ማለት ሁሉም ደስ ብሎት ምናምን እንደዚህ ስታይ ደስ ይላል። በዚሁ አጋጣሚ ደግሞ ጠላት ቅጥል ሲል ወይኔ አረርኩ ተቃጠሉ። የምሬን እኮ ነው። የኛን ደስታ ማይፈልግ በጣም ብዙ ሰዎች እንዳሉ ታውቃላችሁ በጣም ብዙ ሰው አንዳንድ አስመሳይ ሰዎች አሉ። እንግዲህ ያው ጉዳዩ ግልጽ ምናምን ሲወጣ ምንም ያመጣው ነገር የለም። የጊዜ ጉዳይ ነው። አዎ ግን ጊዜ ፈቷል በመታገስ ምናምን እንጂ ሌላ ምንም ያመጡት ነገር የለም። ያው ማለት ያው የሆነ ነገር እንዳለ ግልጽ ነው፣ ያስታውቃል። ቪዲዮ ላይ እንዳየነው ስለ ማለት በጣም እንትን ያለችው ነገር አለ። እሷ ወዳችበት ነገር አለ። በቃ ልትነግረው የሚፈራችውን አላውቅም ብቻ የሆነ ውስጧ ላይ የሆነ በጣም እንትን ብላለች። በቃ ባትጠይቁን ደስ ይለኛል ምናምን ያለችው ነገር የሆነ በቃ እንትን ያለችበት ነገር አለ። አብርሃምና ወይ እንትና ቢጠይቋት ማርታ ግን አረጋግቶ ምናምን ቢጠይቋት አሁን ያለችበት ነገር እውነትም ላያስወራት ይችላል። ግን በጣም የተጎዳችበት ነው ወይ አስቀይሟል። በቃ በጣም አስከፍቷታል። በእናታችሁ አትጠይቁኝ እምባ እያነቃት ማለት ነው። በቃ አትጠይቁኝ። ወይኔ ማታ ግን እምባዬ ነው የመጣው። አንተ የምሬን ነው። ወንድ ልጅ ሲያለቅስ እንደዚህ ነው። አንተ አለቀሱ እንትናስ ሚኪ ራሱ በቃ እንዳለ ረበሹን። እኔ በቃ ጨነቀኝ። የምራን ሴት ልጅ ብታለቅስ ማለት ኖርማል ነው። ግን ወንድ ልጅ እንደዚህ ሲያለቅስ ምናምን እኔ እምባዬ ነው የመጣው። የምር አብርሃም ሆን ግን ባይዘው የደስታ ሳቅ ይመስለኛል። ምን ያህል ደግሞ እንደሚወዳት በዚህ እኮ ማየት ይችላል። በዚህ ማየት ይችላል። ቦታ ምናምን ላይ ገና ለገና አለች ሲባል በዚህ ነው ያክል ደስታ ወደዚህ ወደዛ ሲሯሯጥ አይታችሁታል። 2 ደቂቃ እኮ ነው። 2 ደቂቃ መታገስ ነው ያቃተው ፋሚሊ። የምር 2 ደቂቃ መታገስ ነው ያቃተው። መምጣቷን እያወቀ ራሱ እኮ ማመን አቃተው። እዛ ጋር መጡ እኮ አቤል እየመጣች ነው ተረጋጋ ትንሽ ደቂቃ ጠብቅ ሲለው ያቺን ደቂቃ መጠበቅ አቅቶት በቃ ወደዚህ ወደዛ ሲል ማለት ነው ደውሎ ሲጠራውላ ማለት ነው መጥቶ እንዴት እንደተጠመጠመባት እና ግን ያው ነገ ከነገ ወዲያ ማለት የሆነችበትን ነገር ማለት ተናግረናለች ብዬ ተስፋ አደርጋለሁ። አው በደንብ ታወራለች። ግን ማለት ምን እንዳለ ታውቃለህ? የሆነ ሳስበው ብቻ የሆነ አብርሃምን ማጋጨት የፈለገች ነገር አይመስለኝም። የሆነ ነገር አለ፣ የሆነ ግልጽ የሆነ ነገር አለ። መናገር ያልፈለገችው ነገር ሆኖ እንዳለ በቃ ያ ግን መናገር ያልፈለገችው ለምን እንደሆነ ታውቃለህ ብዬ ማስበው ለአብርሃም ከማሰብ የተነሳ ነው። ኦኬ ምንም በቃ አንተን አግቻለሁ በቃ ምንም አልፈልግም አይነት ነገር ነው ትላንት ስትል የነበረው ማለት ነው። እና እሱ ችግር ውስጥ እንዳይገባ የሆነ ነገር ደግሞ ብትነግረው እርግጠኛ ነኝ አብርሃም ቁጭ ብሎ እንትን ስለማይል የሆነ ችግር ውስጥ ይገባል። ለሱስ በማሰብ አንፃር ነው ብዬ አስባለሁ። ይሄን ነገር ግን ያው ነገ ከነገ ወዲያ የምንሰማው ነገር ይሆናል። እስኪ እናየዋለን ምን እንደተፈጠረ ምን እንዳጋጠመ በደንብ የምንሰማው ነገር ነው። አዎ እንትን ነው ማለት የሆነችውን ነገር መናገር አልፈለገችም። ያ ማለት ደግሞ ማለት ከባድ ጊዜ እንዳሳለፈች ምናምን ግልጽ ነው ማለት የሆነ ለማስመሰል እየሞከረች ነው ሄርሚ ራሷ ማለት መንገር ያልፈለገችው ነገር አለ ማለት ካያችኋት ማለት ነው። በቃ አለባበሷን ኩል አድርጋ ምናምን በቃ የሆነ ወደ መጀመሪያ የነበረችበትን እንትን አለ አይደል እንደዛ ምናምን ለማስመሰል ምናምን እየሞከረች ነው። ገብቶሃል ማለት የሆነ ከባድ ጊዜ እንዳላሳለፈች አይነት ለነሱ ማሳየት እየፈለገች ነው። ግን አካሆኗ ደግሞ ማለት ያስታውቃል። መጨረሻ ላይ ካየኩ ሞክራ አቃታትና በቃ እንባ ምናምን አይነት ነገርም እየቀደማት ስለነበረ እና የሆነ ነገር እንዳለ ያስታውቃል። እና ግን ማለት እኔ እንደሚመስለኝ የሆነ ሰው እንትን ብሎ አስፈራርቶ የለቀቃት አይነት ነው እኔ እየመሰለኝ ያለው። እኔም ያገታት ሰው የሆነ ሰው በቃ እንዳትናገር አይነት አለ አይደል ይሄንን ነገር በቃ ማለት ያሳለፈችውን ነገር ሄዳ ከተናገረች ምናምን አይነት አለ አይደል እና በቃ የሆነ አይነት ውሳኔ እንደሚወስን ጋር አንድ ነጥብ መጨመር ነው ፈልገው ይሄ ነገር ወይ አገታት ወይ እንትን ያላት ሰው ከአብርሃም ጋር ደግሞ ጥብቅ ግንኙነት ያለው ሰው ወይም ደግሞ ጎን ላይ እዛው የሚተዋወቅ ሰው አይነት ነገር ነው የሚሆነው እንጂ በዚህ ደረጃ ልክ እሷ ፈርታ አብርሃም እንዲህ ያስጨነቃት እንዲህ በጣም እየተጫናት ንገሪኝ እያላት ምናምን ማትነግርበት ምንም ምክንያት አይኖርም። ስለዚህ እሱን ችግር ውስጥ ላለመክተት ለሱ በማሰብ የተነሳ ነው እንጂ እኔ ብዬ ማስበው ሌላ ነገር አይደለም። ግን ይሄ ነገር እናውቀዋለን እኮ አሁን ነገ ከነገ ወዲያ መውጣቱ አይቀርም። ግን ከጎን ያለ ሰው ነው ብዬ ማስበው በደንብ ቅርብ ማለት ነው ለአብርሃም ቅርብ የሆነ ሰው ቅርብ ያለ ሰው ነው ብዬ ማስበው ነው እኮ እንደዛ ባይሆን ማለት እሱ ቅርብ ያልሆነ ሰው ባይሆን ትነግረው ነበረ። ምንድነው እንደዚህ ምን ሆነሽ ነው ምናምን ሲላት አይ በቃ ተወኝ በእናታችሁ ምናምን ነገር
በቃ ምናልባት አብርሃም ነገር ከሰማ ጥሩ አይሆንም ብላ ነው እንጂ የደበቀችው የሆነ በቃ በጣም የጎዳት ሰው አለ ማለት አንደኛ እንደዚህ እንደሆነች ከነገረችው የሆነ በወንገር በደካማ ጎኑ አስፈራርቷት ወይም ደግሞ ከተናገረች ወንገር እንደሚያደርጋት ለወደፊት ወንገር እንደሚያመጣባት ማለት ነው። አካውኗማ እንደዛ ነው የሚሆነው ወይ የሆነ መረጃ ይዞባት በቃ የነገር ካርክሽ ያረጋግብሻለሁ ከተናገርሽ በቃ በዚህ ነው ያስጨነቃት የሚመስለኝ ማለት ነው እንጂ ያው ሁሉ አብርሃም እንዲህ በቃ እሺ ምን ሆነሽ ነው ንገሪ ምናምን ሲላት አልነግራት በእናታችሁ ተው ምናምን ነገር አለች ማለት ነው። ያ ነገር ደግሞ ጥያቄ ፈጥሮብኛል። አንደኛ ወይ አብርሃም የቅርብ ሰው ነው ወይም ደግሞ ከነገረችው ሌላ ነገር ድጋሚ እንደሚያመጣባት አስፈራርቷት ነው እንደዛ ይመስለኛል ነው እንደኔ ሐሳብ ማለት ነው። አዎ ግን እኔ እንደሚመስለኝ ማለት ነው ለማርቲ የሆነ ነገር ሳትነግራት አይቀርም አይታታላ ማለት አታስጨንቋት ምናምን እያለች ስለነበረ ለአብርሃም አይታታላ አይደል በቃ አትጠይቋት አታስጨንቋት ምናምን አይነት ነገር እንትን እያለች ነበረ ይመስለኛል። ለኤርሚ ያለውን ነገር ሳታጋራት አይቀርም ግን ይመስለኛል ጉዳዩ ትንሽ ከበድ ያለ ነገር ስለሚሆን ይመስለኛል ማርቲም ዝም ያለችው ማለት ነው። እና ግን ዞሮ ዞሮ እውነት ይወጣል ዞሮ እውነት መውጣቱ አይቀርም። ምናልባት የጊዜ ጉዳይ ከሆነ እንጂ ነገ ከነገ ወዲያ እውነት መውጣቱ አይቀርም እና ያ ስለሆነ አሸንፎ ያውቅም ያ ስለሆነ ነገ ከነገ ወዲያ እውነቱን ስለምናውቀው እንግዲህ በትዕግስት መጠበቅ ነው። ሄርሚንም እኮ ያው በትዕግስት እንትን ብለን ነው በርግጥ ያልቆፈርነው ያልወጣነው ተራራ ያልቆፈርነው ጉድጓድ የለም ሄርሚን ለማግኘት ባይዘይ ግን ያው ምንም ማድረግ አልቻልንም። የእግዚአብሔር ፍቃድ ሆኖ ሄርሚ ተመልሳለች። እንኳን ተመለሰች ዋናው ያለፈው ነገር ምንም መከራችን የምሬን የአብርሃም ጭንቀት እንደዛ ሆኖ ማየት ግን ምን ማለት ፈልጋለሁ መሰላችሁ አብርሃም ማለት ቀስ ብላችሁ ሄርሚን ማለት አሁን ምናልባት አሁን ገና እንደመጣች ሳይሆን መረጋጋት ስለምትፈልግ ነገ ከነገ ወዲያ ቀስ ብላችሁ ማለት ነው በሚስጥር ይሆናል አይደል ስሎው ሞሽን በሆነ እንትን ብትጠይቋት ማለት ቀስ ብላችሁ እውነታውን ለማወቅ ማለት ነው። በእርግጠኝነት መንገር ከብዷት ምናምን ሳይሆን ይህንን ነገር አብርሃም ቢያቅ ያው ዝም ብሎ ስለማይቀመጥ የሆነ ውሳኔ መወሰኑ ስለማይቀር እና በዛን ታይም ደግሞ ያው ሄዶ ሲጋጭ የሆነ ነገር ይሆንብኛል ብላ ታስባለች ምናምን አይነት ያ ነገር እንደዛን አይነት ነገር አስባ ስለሆነ በቃ ወይ ደግሞ ለአብርሃም አትንገሩት እና አቤል ምናምን እነ ማርቲ ያለውን ነገር ቀስ ብላችሁ ለና አቤል ነገሯቸውና ከዛ ውሳኔ የሚያስወስን ውሳኔ ከሆነ አብርሃም ሳያውቅ ማድረግም ይቻላል። ጀማውም ደግሞ እኛ አለን ከዛ በኋላ ጀማ ስላለ አወጣጣ በቃ ብትነግራት እውነቱን ነግራት ምናምን ነገር ምናልባት ነው የደበቀችው ነገር መጥፎ ነገር ሊያመጣ ይችላል። በፍርሃት ደብቀው ከጀርባ ያለው ነገር እኛ አናውቅም እኮ ባይሆን ነግራን ብንጠነቀቅና ብንዘጋጅበት በቃ ማለት እንደዚህ ብለውኛል ይሄ ነገር እንዴት ነው ማድረግ የምችለው ምናምን ብላ ለማርታ ወይም በቃ ለሆነ ሰው ነግራ ይሄ ነገር በውስጥ በኩል ጃብን ጨርሰው እንጂ ይሄ ነገር ታፍኖ ምን እንደተባለ ምን ይታወቃል? ሌላ ነገር ምን እንደቀመው ምን ይታወቃል? ያንን ነገር ደግሞ እሷ ካልነገረችን አሁንም እጃችን ላይ ያለው ነገር ጥሩ ነገር አይደለም። እሷም ተጨንቃለች። ምን ብለው እንደላኳት አይታወቅም። ለምን ድንገት እንደለቀቋት ስለማይታወቅ አሁን እንደምንም አወጣጣን ያለው ነገር ብናቅ አሁን እሱ ነው ሰላም ይነሳል። ልክ ነው። እና ግን ማለት ሄርሚ ማለት በዚህ ያክል ያስፈራሽ ነገር ምን እንደሆነ ባናቅም ማለት ነው ሄርሚ የምሬን ነው የፈለገው ይምጣ ምንም ነገር ይምጣ አትፍሪ ማለት እውነታውን አውጪው የምሬን ነው የምልሽ እውነታውን አውጪው እኛ ያለን ከጎንሽ አብርሃም በየትኛውም መንገድ ቢሆን ይረዳሻል ችግር የለውም አስገድደውሽም የሆነ ነገር አርገው ሊሆን ይችላል ምንም አይነት ነገር አርገው ሊሆን ይችላል ግን ሄርሚ ማለት አትፍሪ ያለውን ነገር እውነታውን ንገሪ እኛም አለን ከጎናቸው እኛም አለን የአብርሃም ወዳጆች ብዙ ናቸው ያው ታውቂያለሽ እና ምንም የሚመጣብሽ ነገር የለም ምናልባት ለአብርሃም ፈርተሽ ሊሆን ይችላል ለአብርሃም ደግሞ እኛ አለንለት እኛ ከጎኑ ስላለንለት ምንም ነገር የሚያስፈራሽ ነገር የለም ሄርሚዬ እና ስለዚህ እውነታውን ተናገሪውና ለአብርሃም እውነታውን ተናገሪና እኛም አለን ያለውን ነገር በቃ አንተ እንበል ምክንያቱም እነሱ የበላይነት እንዲሰማቸው አንፈልግም ገብቶሻል አይደል የአብርሃም ጠላቶች የበላይነት እንዲሰማቸው አንፈልግም አንቺም አትፈልጊም በእርግጠኝነት አብርሃም የበታቸው ነው ማየት አትፈልጊም አይደል ያ ስለሆነ ንገሪው ምንም ያስፈራሽ ነገር የለም እኛ ከጎናቸው አለን ብዙ ሰው ከአብርሃም ጎን አለ ይሄን ነገር ለማስተካከል እኛም እንሞክራለን ብቻ ግን በዚህም ሆነ በዛም ሆነ ማለት ነው
ኤርሚዬ እንኳን ወደ ቤትሽ በሰላም መጣሽ። የምሬን ነው የምልሽ፣ በጣም ደስ ብሎናል። የምሬን ነው የምልሽ። በጣም ብዙ ሰው ተጨንቆ ነበር። በጣም ብዙ ሰው ግራ ገብቶት ነበር። ምን ማድረግ ሁላ እንዳለብን ግራ ገብቶት ነበር። የምሬን ነው የምልሽ። ከጀርባ የአብርሃም ጥላቶች እንዳለ እያገኘን በቃ እናንተ ናችሁ እንደዚህ ያደረጋችሁት ምናምን እያለን ብዙ ነገር እንትን እያለን ነበረኛ እና በቃ እንኳን በደህና መጣሽ እንላለን። ቤት ላይ ሌላውን ፈልገው ነገር ዋናው አንቺ ደህና መሆንሽ ነው እንጂ ሌላው ነገር ቀላል ነው፣ ይደረስበታል። በጣም ቀላል ነው ሌላው ነገር ማለት ነው። ምንም እኛ አሳስቦን የነበረው አንቺ ጠፍተሽ በነበረ ሰዓት የአንቺ ደህንነት ምን ትሆናለች የሚለው ነገር ነበር እንጂ ሌላ ነገር አልነበር። ግን አሁን እግዚአብሔር ይመስገን በሰላም መጥተሻል። ስለዚህ ከዚህ በላይ ደግሞ ከባድ ነገር ሊኖር አይችልም። ምንም አሁን ያለው መረጃ መናገር ያልፈለግሽውን ነገር ከዚህ በላይ ከባድ ሊሆን አይችልም። ሄርሚ ቢኖርም ደግሞ እኛ ከዚህ በኋላ እኛ እንጋፈጠዋለን፣ ችግር የለውም። ምንም አይመጣም። አስፈላጊ ከሆነ አንቺም ማለት እንትን የሚያስፈልግሽ ጥበቃ የሚያስፈልግሽም ከሆነ ጋርድ ምናምን የሚያስፈልግሽም ከሆነ ችግር የለውም። አብርሃም ያስቀጥርልሻል ከፈለግሽ። እኛም ቢሆን ደግሞ ማለት ነው ከፈለግሽ እኛም እንጠብቅሻለን፣ ችግር የለውም። እና ፋሚሊ በጣም ደስ ብሎናል። ዛሬ በደስታ ነው የመጣ ነው። የምሬን ነው የምላችሁ። የተፈጠረው ነገር ማለት ምንም ትንሽ ሄርሚን ቢያስከፋትም እኛ በጣም ደስ ብሎናል። ከዚህ በኋላ በደስተኛ ቪዲዮ እንመጣለን ብዬ ተስፋ አደርጋለሁኝ። ፋሚሊ ማለት ጀማው ራሱ እዛ ያለው ጀማ አሁን ንቅጥቅጥ ብሏል። ካየው አሪፍ ነው በጣም እና አሚሩ ምንጀው ምናምን ነገር ምርጥ ላይ ነው። አሁን ሄዳችሁበት ያለው መንገድ ምርጥ ነው። እናንተንም እናመሰግናለን። ከእናንተ የምንፈልገው የምንጠብቀው ምን ነው አውጥታችሁናል። እና በጣም ደስ ብሎ ደግሞ ማለት ፈልገው ነገር ለሱ መንገድ ከፈራች ራሱ እኛ በጎን እንጨርሰዋለን መንገርና እኛ አለን እና ማንንም እንዳፈሪ እና ሁሉንም ነገር ሄርሚዬ ምንም ነገር እንዳያሳስብሽ ሁሉንም ነገር ንገሪው። ለአብርሃም የሚሆን ለወንድምሽም ለሚኪም ቢሆን ንገሪያቸው፣ ለናቤልም ንገሪያቸው። እኛ ከጎናቸው አለን። ብዙ ሰው ከጎኑ አለ ፋሚሊ። እና ከዚህ በኋላ ፋሚሊ ባሪፍ ቪዲዮ ነው የምንመጣው። ያው ሄርሚ ተመልሳ እንላለች፣ በፍቅር ቪዲዮ ነው የምንመጣው ማለት ነው። ስለዚህ ፋሚሊ ዛሬ የመጣ ነው ያው ደስታችንን እርግጥ ደስ ብሎናል። እንደግመዋለን በኋላ ያው ምናልባት ከተመቸን ላይቭ ልንገባ ስለምንችል በኋላ ላይቭ ላይ ደስታችንን እናካፍላችኋለን። ፋሚሊ እስካሁን ተጨንቃችሁ እንትን ብላችሁ የነበራችሁ ፋሚሊዎች እንኳን ደስ አላችሁ ማለት እንፈልጋለን። ፋሚሊ ቀጣይ በሌላ ቪዲዮ እንገናኛለን። ሰላም ቆዩልን ፋሚሊ። እናመሰግናለን።